ፐርሰናል ዲቨሎፕመንት ክላስ መውሰድ የምትፈልጉ ሰዎች ፕራይቬትሊ በግል ክላስ 0948486063 ዋትስአፕ ላይ ቴክስት ማድረግ ትችላላችሁ። መቻችሁ ይኖዛት አይደል? ከቤተሰቦቻችን ጋር ባለን ግንኙነት መሰረት ነው የፍቅር ግንኙነት ውስጥም የምንገባው። ቤተሰቦቻችን ያሳዩንን አይነት መውደድ ነው ሞስት ኦፍ ዘ ታይም ሪሌሽንሺፕ ውስጥ የምናሳየው ነው። ይሄ ምንም ጥያቄ የለውም። አታችመንት ስታይል ተብሎ የሚወራው ይሄ ነው። ስለ አታችመንት ስታይል በጣም ብዙ ቪዲዮዎች ላይ ዲስከስ አድርገናል፣ ግን ብዙ ሰዎችም አሁንም አንደርስታንድ አያደርጉትም። ሪሌሽንሺፕ ላይ ደግሞ ኮር የሚባለው ነው። ሶ የትኛው አታችመንት እንደሆናችሁ አውቃችሁ ከሴኪዩር ውጪ ከሆናችሁ ባላንስ ማድረግና ማስተካከልም ስለሚያስፈልግ ማለት ነው። እንደዚህ ፊል አድርጋችሁ ታውቃላችሁ? ስልክ ካልተመለሰልህ ኦር ካልተመለሰልሽ ቶሎ ደብሬው ነው ሰልችቼው ነው ወይ ከሌላ ሰው ጋር እያወራ ነው ብለሽ አስበሽ ታውቂያለሽ? ኦር እንዲሁ ከመሬት ተነስቶ አንዳንዴ ወይም ደግሞ በብዛት ኮንስተንትሊ በተደጋጋሚ ሊተወኝ ይችላል ብለሽ ታስቢያለሽ? ወይ ከኔ የምትበልጠኝ ሴት ሊያገኝ ይችላል ብለሽ ታስቢያለሽ? ወይ እኔ ለሱ ብቁ አይደለሁም ብለሽ ታስቢያለሽ? ወይ አንተ ተገልብጦ ብቁ አይደለሁም ለሷ ኦር አልገባትም ኦር ከኔ የተሻለ ሰው ቢመጣ ጥላኝ ትሄዳለች ብለህ ኮንስተንትሊ ትጨነቃለህ? እንደዚህ አይነት ፊሊንግ ይሰማሃል? ኮንስተንትሊ እንደምትወድህ ኦር እንደሚወድሽ ማወቅ ትፈልጊያለሽ? ኮንስተንትሊ ደጋግሞ እንዲነግርሽ ትፈልጊያለሽ? ወይም ደግሞ ሁሉም ነገር ኦቨርቲንክ ታደርጊያለሽ ለራስሽ እስኪገርምሽ ድረስ? አንዳንዴ ኦቨርቲንክ ማለት ሁሉም ነገር አወሳስቦ ማሰብ፣ ክፉ ማየት ኦር መፍራት ኦር ደግሞ እንደሚወድሽ ለማረጋገጥ ስትይ አንዳንዴ ብሬክአፕ እናድርግ እንጣላ ብለሽ ነገር ፈልገሽ ታውቂያለሽ? ሶ ይህን አይነት ባህሪ በተወሰነ መልኩ አለብሽ አንክሸስ አታችመንት ነው ያለሽ ማለት ነው። አንክሸስ አታችመንት ራሱ መነሻው ከልጅነት ከቻይልድሁድ ቤተሰቦቻችን ኦር አሳዳጊዎቻችን ከልጅነታችን ጀምሮ ያሳዩን ከሰዎች ጋር እንዴት ግንኙነት እንደሚመሰረት ለነገሮች ትርጉም በምንሰጥበት እድሜ ላይ አይደለም። ሕፃን ልጅ ባይዘው ትርጉም ነው የሚሰጠው አይደለም። ኦኬ ለምሳሌ ማህበረሰቡ ለቅሶ ሲሆን ጥቁር ይለብሳል። ኦኬ ለካ ጥቁር ይለበሳል ብሎ ይይዛል። ሕፃን ልጅ እንደዛ ነው ባይዘው። ኦፊሺሊ ማህበረሰቡ ውስጥ ገብተን ኦፕሬት እንድናረግ መማር ያሉብን ነገሮች አሉ አይደለም። የልጅነት ጊዜ ማለት እሱ እኮ ነው። ሶሳይቲ ውስጥ ፐርፎርም ለማድረግ በትክክለኛው መንገድ መማር ያሉብን ነገሮች አሉ። ሰርቴን ፕሮግራሚንጎች አሉ አይደል? ለቅሶ ሲሆን ጥቁር ይለበሳል፣ ደስታ ሲሆን ነጭ ይለበሳል፣ ቤተክርስቲያን ስትሄድ ነጠላ ትለብሳለህ አይደል? ሰዎችን ጮክ ብለህ አታዋራም፣ ታላላቆች እንደምን ዋሉ ትላለህ፣ ጎንበስ ትላለህ። እያንዳንዱ ነገር እንደምትማረው ከሰዎች ጋር የሚመሰረት ግንኙነትን የምትማረው በልጅነትህ ነው። ተረዳኸኝ? ሶ እቺ ኢምፖርታንት ፔሪድ ላይ በቤተሰቦች ወር በአሳዳጊዎች ያየኸው ማንነት የተሰጠህ ማንነት ዴፊኔትሊ ሄዶ የፍቅር ግንኙነት ላይ የስራ ጓደኛ ላይ የቤስት ፍሬንዶች ላይ መገለጽ ይጀምራል ማለት። ከነዚህ አራት አይነት ተብለው በዋነኛነት ከሚጠሩት አታችመንት ውስጥ አንክሸስ አታችመንት አንዱ ነው። አንክሸስ አታችመንት ዩዥዋሊ በልጅነት ወር በአሳዳጊ ባሳዩ የፍቅር አይነት መሰረት ወር ደግሞ በሰጡ የፍቅር አሰጣጥ መንገድ ኦር ከነሱ ጋር በምትመሰርተው ግንኙነት ኦር ታይም የምትገነባው ስታይል ነው። የመጀመሪያው አንክሸስ አታችመንት የሚባለው ከቤተሰቦች በሚገባ ኮንሲስተንት የሆነ ፍቅር ካልሰጡ አንክሸስ አታችመንት ውስጥ ቢሉ ልታረግ ይችላል። ኮንሲስተንት ያልሆነ ፍቅር በነገራችን ላይ ሪሌሽንሺፕ ላይ የሚያመጣውን ኢምፓክት እናያለን። ይሄ ሄዶ እኮ ፍቅር ግንኙነት ላይ እንዴት ኢምፓክት ያደርጋል፣ እንዴት ራሳችሁን እዛ ፍቅር ግንኙነት ታገኙታላችሁ፣ ከዚህ ውስጥ እንዴት ትድናላችሁ የሚለውን ዲቴል ነው የምናወራው። ሶ ይሄ ባህሪ ከየት ይነሳል? ኢንኮንሲስተንት የሆነ ፋሚሊ ከሆነ። ኢንኮንሲስተንት ማለት አንዳንዴ በጣም ያቅፋል አይደለም አለ ወላጆች። እኛም እኮ አድገንበት ሊሆን ይችላል። ራሳችንን ብናይ ተመልሰ በደንብ እንድታስተውሉ። አንዳንዴ ፍቅር ይሰጡዋል፣ ይንከባከባሉ። አንዳንዴ ደግሞ ወይ በእነሱ የፋይናንሻል ችግር ባሉበት ስራ ምክንያት ሊሆን ይችላል፣ በተለያየ ምክንያት አንዳንዴ ደግሞ ኢግኖር ያደርጉናል፣ ቦታ አይሰጡንም። ሶ ኢንኮንሲስተንት ሲሆን ልጅ ኦኬ ምን ቤስት ነገር ባረግ ነው ያ ፍቅር የሚቀጥልልኝ የሚል ነገር ቢውል እያደረገ ይሄዳል። ገብቷል አይደል? ሶ የሆነ ሰዓት ሰው ይወደኛል፣ የሆነ ሰዓት አይወደኝ እንደ ሙዱ ነው ማለት ነው የሚል ኤነርጂ ቢውል ታደርጋለህ ማለት በልጅነት አይደል? ምክንያቱም የሆነ ታቅፎ ስሙ ምናምን ተንከባከቡ ምናምን ነው። የሆነ ሰዓት ደግሞ ኢግኖር ያደርጋል። ስለዚህ ያቺ ኢግኖር የምትደረገውን ፔሪድ ወይም ደግሞ ኢግኖር መደረጓን ስለማትፈልጋት ያቺን ኢግኖሩን ፍቅር እንዲሰጥ ኤክስትራ ጥረት ማድረግ ትጀምራለህ ማለት ነው። ለማዋራድ ለማጫወት በቃ ያለ አይደለም ለመወደድ ትጥራለህ ማለት ነው። ይሲ ምክንያቱም ኢንኮንሲስተንት ስለሆነ ማለት ነው። ሶ ፍቅር ቋሚ አይደለም፣ እንደ ሙድ ነው ወይም እንደ ሰውየው ሙድ ይወሰናል የሚለውን ነገር ቢውል ስለምታረግ ነው። የመጀመሪያው ሲናሪዮ እንደዚህ አይነት ፋሚሊ ውስጥ ታርግ ነው። ሁለተኛው ሲናሪዮ ለምሳሌ በዲቮርስ ሊሆን ይችላል፣ በሞት ሊሆን ይችላል፣ በስራ ምክንያት ቋሚ ቤተሰብ ከሌለ ፋሚሊ ውስጥ ለምሳሌ ሲንግል ፓረንት ሲኮን ሞስት ኦፍ ዘ ታይም አንክሸስ አታችመንት የመሆን ቻንስ ይሰፋል። ለምን ስትል በእናትህ ሳይድ በኩል ያለውን ፍቅር ታገኝ ይሆናል፣ በአባት ሳይድ ግን ሊርቅ ይችላል።
ተረዳኝ አይደለም ናፍቆ አግኝተው ተመልሶ ይበተንባል ወይ ፊልድ የሚሰራ አባት ወር እናት ወር ቤተሰቦች ካሉ ሲመጡ በደንብ ሻወር ነው የሚያደርጉ በፍቅር አይደል እንከባከቧል ስጦታው ጊፍቱ ኬኩን ትበላለ ውጪ ትበላለ ተዝናና ከዛስ የሉም ደግሞ ረጅም ጊዜ ይሲ አይምሮ ሳጠግበው ትነጠቃለ ስለዚህ ልተው ይችላል ሊቀርብኝ ይችላል መወደዴ ኤኒ ታይም ሊሄድ ይችላል የሚል ፍራቻ ውስጥ አድጋለ ማለት ነው ኢንኮንሲስተንሲ ሲንግል ፓረንቶችም ጋር ይሄን ያለው ነገር ወይ እናትየው ጋር የሚያድጉ ከሆነ አባትየው ኮንስታንት አይደለም የሚሰጣቸው ፍቅር አይደል ሲመጣ በደም ስጦታ ይዞ ይመጣል ምን ይላል ምናምን ከዛስ የለም ከዛስ እናት አባትም ጋር የሚያድጉ ከሆነ እናትየው የለችም በሞትም ምክንያት ሲሆን ያው ሞት እንደውም ባጭሩ ሙሉ ለሙሉ ስለማይመለሱ ይሄ ግን ያዝለቀቁ በቂ የሆነ ለተለየ ነገር ማድረግ ያለብህ እንዲመስላቸው እንደዚህ አይነት ፕሮግራሚንግ ጭንቅላታቸው ውስጥ ያ ፍቅር እንዲቀጥል ወይም ነው አይምሮአቸው ውስጥ ካሁን ይሄዳል የሚል ህፃናቶች አስተውለህ ታውቃለህ ልክ አባታቸው ሲመጣ ምናምን በር ላይ እንደሚቆሙ ተመልሶ እንዳይወጣ አይደል የሆነ ገና ወሬ ሲሰሙ የሚሄድ ምናምን እንደዚህ የሚያደርጉ ልጆች አስታውስ ነበር ጭጭ የሆነ አባታቸው ሹፌር ምናምን የሆነ ሁሌ ነው የሚያለቅሱት በቃ በሩ ላይ ቁጭ ብለው ሁሌ ደግሞ የሆነ የሚመጣ ሰሞን ደግሞ በር ላይ ይቀመጣሉ ሊጠብቁ ካሁን ወይ መኪና መጣ ካሁን ምናምን እንደዚህ አይነት ፊሊንግ ውስጥ የሚያድጉ ነው አንክሽስ ወይ ጉጉት ያለ መንፈስ ውስጥ ማለት ነው ምክንያቱም አይጠግቡትም ያ ነገር የነሱ እንደሆነ እንዴት ነው ድሮ በሌላ መንገድ ማየት ከፈለክ ለምሳሌ ድሮ ወይ ኳስ ወይ ሳይክል ወይ መኪና ወይ ጌም ጓደኛ አጫውቶ ያውቃል ጩጬ የሆነ ከዛ ትሄዳለህ አንተ አይደለማ ውስጥ ክፍት እያለ ነው የምትሄደው አይደለም ምክንያቱም ያንተ አይደለም ትጫወትበት አለ ለጊዜያዊ ግን በቃ ወደ ቤት ግባ ትባልና ያ ሰውዬ ሳይክሉን ይዞ ይሄዳል ወይ መጫወቻውን ይዞ ይሄዳል እንደሱ አይነት ነገር ማለት ነው የአታችመንት ውስጥ ያደገ ፋሚሊ ልጅ ሊሆን ይችላል ኦር ደግሞ ፊዚካሊ በአካል ያለ ቤተሰብ ግን በኢሞሽን የሌለ ቤተሰብ ደግሞ አለ ተረተኛል እንደዚህ አይነት ደግሞ ብዙ ጊዜ ሲሆን በጣም የስራ ምናምን ቤተሰቦች ይሆናሉ ወይ ነው ብዙ ጊዜ የደና ቤተሰቦች ላይ የሚያጋጥምሽ ነው ይሄ በጣም ብር አለ ሩም አላቸው የራሳቸው ክላስ አላቸው ሁሉ ነገር አላቸው ምግባቸው ይበላሉ ጧት ትርቴት የሚያደርሳቸው አለ በመኪና ምናምን ግን ያ ኢሞሽናል ኮኔክሽን የለም ያ ፍቅር ከስንት አንዴ ነው የምታየው ወይ ለበዓል ሲሰበሰቡ ወይ የሆነ ቫኬሽን ሲወጡ ከዛ ውጪ አባትና ልጅ አይነጋገርም እናትና ልጅ አይነጋገርም ያን ፊሊንግ ሚስ እያረከው ስታድግ ማለት ነው በቃ አለ እኮ አልተጠላህም አልተወቀስክም ግን ያ ፍቅር በስንት አንዴ የሚመጣ ነው ኢሞሽናሊ ፕሬዘንት አይደሉም ፋሚሊዎች ወይ ቤትም ቢገባ እንትኑን ነው የሚያስበው አንዳንዴ ሰው እንዲያዳምጥ ጥረት አቃለ የሆነ ጨዋታ ልታጫውተው ፈልገ ቢዚ ነው 10 ስልኩ ይጮሃል 10 ይደወልለታል እንደዛ ነው ገጥማ ያቃል ወይ እንደዛ ልታወራ ብለህ ጓጉተህ እንደሱ አይነት ስሜት ላይ ነው የምትሆነው ረዳኸኝ በቃ ምክንያቱም ወይ ፋሚሊ ቢዝነስ ላይ ወይ ለሊት ይወጣሉ ወይ አሉ እኮ ባካል ግን ኢሞሽናሊ ቤትም ሲመጡ ወይ ስለ ስራቸው ነው የሚያስቡት ወይ ስለሆነ ነገር ነው የሚያስቡት ወይ ስለ ገንዘብ ነው ወይ ስለሚሰሩት ቤት ፎቅ whatever አቴንሽን ኢነፍ አይሰጡም የአቴንሽን እጥረት ማለት ነው ትፈልጓለህ ትጓጓለህ ትናፍቃለህ ስለዚህ የአቴንሽን እጥረት በኋላ ላይ የተራበ ገበያ አትላካው አይነት ነገር የሚሆነው አንክሽስ አታችመንት ላይ ያለ ሰው ይሄ ነው ትንሽ ፍቅር ስታሳየው ፌንት ሊነቅል ነው የሚደርሰው አይቶ አቅማ ገባ ፍቅር እንዲሰጣል እንዴ ረደኛል ብዙ ጊዜ እንደዚህ አይነት ነገር ውስጥ ያደጉ ሰዎች ዋጋ የሚያስከፍላቸውም ይሄ ነው ቤር ሚኒመም ስለተደረገላቸው በቃ የተለየ መስሎ ነው የሚታያቸው በቃ ተረዳኸኝ ምክንያቱም የናፍቁት የነበረ ነገር ስለሆነ ትንሽ ነገር ያን ነገር ሲያዩ ሰው ላይ በቃ ጥብቅ ልጥፍ እንደ ፖስቲሽ ለምን ውስጣቸው ዲፕ ዳውን የሚናፍቁት ነገር ስላለ ማለት ነው ሶ በእንደዚህ አይነት አስተዳደግ ውስጥ ያደገ ሰው ዴፊኒትሊ አንክሽስ አታችመንት ቢልድ ማድረጉ አይቀርም ነው ሶ አንክሽስ አታችመንት ስንል እንደ ጉዳቱ እንደምናወራቸው የራሱ ሳይድ ኢፌክት ቢኖሩትም በነገራችን ላይ ባላንስድ ከተደረገም ደግሞ አንክሽስ አታችመንት በጣም አሪፍ ነው ወደ ሴኪዩር አታችመንት ማስጠጋት ይችላል ኦብቪየስሊ ይቻላል ኢትስ ቬሪ ኢዚ ቀላል ነው ከባድም አይደለም ሰው በደንብ ራሱን አውቆ አንደርስታንድ አድርጎ ሙቭ ማድረግ ከፈለገ ያን ያልከባድም አይደለም ግን ስቲል ደግሞ ጠቃሚም ነው ምክንያቱም አንክሽስ አታችመንት ያላቸው ሰዎች በጣም ኢሞሽናሊ ኢንተለጀንት ናቸው አዌር ናቸው ለምን መሰለህ እኔ የማረገው ያንናን ድርጊት ታስከፋዋለች ፍቅረኛዬን ቤተሰቦቼን ገባ ምንወደደው በደንብ ቢሄቭ ሳረግ ነው በደንብ ስነ ስርዓት ሲይዝ ነው እነሱ ለማስደሰት ስጥር ነው ብለው በማሰባቸው ምክንያት ቋሚ ፍቅር ስላላገኙ ኮንስታንትሊ ሙድህ ነው ያሉ ማለት ነው ልጆች አይታል ያባታቸውን ፊት የሚያው ደስ ይለዋል አሉ የሆነ በቃ ለማሳቅ የሚጥሩ በቃ ከደበረው የሚፈልገውን ነገር ኤክስትሪምሊ አናላይዝ ስለሚያረጉ የሰውን ማንነት እንደውም ምን ይላቸዋል መምህር እንደዚህ ሊደርሺፕ ላይ ሴልስ ኤንድ ማርኬቲንግ ላይ ምናምን በጣም ጎበዝ ናቸው ይባላል ኪራ እንግዲህ አንክሽስ አታችመንት አለበት ልትሉ ነው ጥሩ ናቸው እንደዚህ አይነት ነገር ላይ ይባላል ምክንያቱም የሰውን ባህሪ አንደርስታንድ የማረጋገባቸው
ሰፊ ነው። ኢሞሽንን በደንብ አንደርስታንድ ያደርጋሉ። ለምን ከልጅነታቸው እንደ ሙድ ነው ፍቅር ብለው ስለሚያስቡ ሙድህ ላይ በደንብ ነው ፎከስ የሚያደርጉት ማለት ነው። ሶ ፍቅረኛዋም ኮንክ ሲደብርህ በደንብ ነው የምታውቀው። አንክሸስ የምትያለበት ሲደብራት እያንዳንዱ ነው የሚያውቀው። ትንሽ ኢነርጂዋ ሲቀየር ፊል ያደርገዋል። ለምን ያው ባላንስ ከተደረገ ነው ያለው። ግን አንክሸስ አታችመንት ላይ ኮንክ ልጠላኝ እንዴ ሊተወኝ ነው እንዴ ነው የሚመጣው። እዚህኛው ላይ ባላንስ ካረከው ግን ኦፍ ኮርስ ነገሮችን ለማስተካከል እንድጥር ስለሚያደርግህ ማለት ነው። ታዲያ እንደዚህ አይነት አታችመንት የፍቅር ግንኙነት ውስጥ ምን አይነት ባህሪ እንድታሳይ ያረጋሃል ነው። ራሳችሁን ፈልጉበት ታገኙበታላችሁ ብዬ አስባለሁ። ባይ ዘ ዌይ አብዛኛው ነገር ቱ አን ኤክስቴንት አለብን ሁላችንም። ባይ ዘ ዌይ ሰውነት ውስጥ እኮ ብትገባ ሊትራሊ አሁን ለምሳሌ ሰውነታችን ውስጥ የሚያስፈልጉ ባክቴሪያዎች እኮ አሉ አይደለም። ሁሉ መጥፎ ነገር መጥፎ ነው ማለት አይደለም። ባላንስ ከተደረገ ይጠቅማል በተወሰነ ኤክስቴንት ማለት ነው። አንዳንዴ በተወሰነ መልኩ አንክሸስ ስላለባችሁ ግዴታ ተመሰቃቅላችኋል ማለት አይደለም። ሁሉ ነገር ሰባውት ባላንሲንግ እንጂ አክቹሊ ሙሉ ለሙሉ መጥፎ ነው ማለት አይደለም። አንክሸስ መሆኑ ከተረዳኸኝ ልል የፈለኩት ግን ኤክስትሪም ደግሞ ጥግ ስትሆን ደግሞ ሰዎችንም ታስጨንቃለህ፣ ፍቅር ሪሌሽንሺፕን ትበጠብጣለህ፣ ሰላም አይኖርህም። ኢምፓክቱ በጣም ብዙ ነው የሚሆነው። ፍቅር ግንኙነት ውስጥ አነሰሰሪ ዋጋም ትከፍላለህ። ምክንያቱም ክሊንጊ ነህ፣ ጥብቅ ነው የምትለው። እረተኛ ሰልፍ ወርዝህንና ማንነትን የምታጣብቀው በተወደድክ ልክ ነው። በጣም ለምሳሌ አንክሸስ አታችመንት ያለባቸው ሰዎች ካለባቸው ችግር ውስጥ አንዱ ሲንግል እንኳን መሆን አይችሉም። ኦልዌይስ የሆነ ሪሌሽንሺፕ ውስጥ መሆን አለባቸው። አንዱ ከተበለሽ ዘለው ነው የሚገቡት። ለምን ሰልፍ ወርዛቸውን በመወደድ ውስጥ ነው የሚገምቱት። የሆነ የሚወዳቸው ሰው ከሌለ ወር የሆነ ፍቅረኛ አለኝ ብለው ካላሰቡ መወደድ ሰው አይደለም መፈለግ አይደለም ብለው ይኮረኩማቸዋል ጭንቅላታቸው ኮንስታንትሊ ለፍቅር ብቁ አይደለም ማለት ነው። ሲንግል መሆን ይከብዳቸዋል። ከዚያ ሲወደዱና የሆነ የሚወዳቸው ሰው እንዳለ ሲያውቁ ነው ሰልፍ ወርዝ ያላቸው የሚመስላቸው። በቃ ተረተኛ አይደለም የራሳቸው ዋጋ የሚሰማቸው የሚወዳቸው ሰው እንዳለ ሲያውቁ ነው። እና አንዳንዴ ቶክሲክ እንኳን መጥፎ የሚባለው ሪሌሽንሺፕ ውስጥ ሆኖ እንኳን መውጣት አይችሉም። ለምን የመታውን ስሜት እንደ ጦር ነው የሚፈሩት። ከልጅነታቸው ሲያማቸው ያደገ ነገር ነው የሚሸሹት ነው። መተው አይደለም መረሳት ችላ መባል በጣም ነው የሚያማቸው። በቃ በፍጹም አይችሉትም። ኦፍ ኮርስ ቱ አን ኤክስቴንት ቅድም እንዳልኩት ሁሉም ሰው የሚያማው ነው። የነሱ ግን የባሰ ነው። በቃ ማለፍ አይችሉም። አዘን ኢንዲቪጁዋል ሳይሆን ኢሞሽናሊ ሰዎች ላይ ዲፔንድ ናቸው። በስሜት ሰዎች ላይ ነው ዲፔንድ ናቸው። የነሱ ስሜት የሚወሰነው ፍቅረኛ ብለው በያዙት ወር ጓደኛ ብለው በያዙት ስሜትና ፍላጎት ነው ማለት ነው። የራሳቸው የላቸውም። ፍቅር ግንኙነትን እንደ ሰልፍ ስቲም ቡስት ማድረጊያ ነው የሚያዩት። የፍቅር ግንኙነትን ይሄ የራሳቸውን ኮንፊደንስ፣ ክብር፣ ቫሊዩ ከሚያሰጣቸው ነገር ውስጥ አንዱ ብለው ነው የሚያስቡት። ቱ አን ኤክስቴንት ሊሆን ይችላል። ግን አሁንም ያልኩት ሙሉ ለሙሉ የሆነ ግንኙነት ካልሆንኩ ማለት ደግሞ ወስዶ ዋጋ ያስከፍልሃል ማለት ነው። አነሰሪ የሆነው ነገር ውስጥ የራበውን ሰው ገበያ ተላከው ብዬ ልቅድም። ለምንድነው የራበውን ሰው ገበያ ተላከው የሚባለው? ምክንያት እኮ ማስተዋል አይችልም ነው አይደል? ሎንግ ተርም ሳው የሚያስበው እዛው የሚገኘውን አግበስብሶ ለመብላት ነው የሚያስበው ነው። ርቦታላ ሲጠግባ ማስተዋል የሚጀምረው ኦኬ ነገር እኮ ያስፈልገኝ ማለት የሚጀምረው ኤግዛክትሊ። ልክ እንደዛው ፍቅር ግንኙነትም ከብሬክአፕ ወደ ሪሌሽንሺፕ ዘለው ነው የሚገቡት። ለምን ያንን ፔን ማስታመም አይችሉም ብቁ አይደለም ብለው ስለሚያስበው። ኦብቪየስሊ ጭንቅላታቸው ውስጥም ሲጀመር ኮንስታንትሊ ያ ጥያቄ ስለነበረ ማለት ነው። ኢቭን ጉድ ታይምስ ላይ ስትራግል ያደርጋሉ አንክሸስ አታችመንት ያለባቸው ሰዎች። ጉድ ታይምስ ማለት ጥሩ የፍቅር ጊዜ እያሳለፍክ የሆነ የሚጨንቃቸው ነገር አለ በቃ። ምክንያቱም ድሮ ልጅ ሆነው ጥሩ አሳልፈው የሆነ ሰዓት ተነጥሎ ይሄዳል ፋሚሊ ኦሪያ ፍቅር ይጠፋል። ያንን ፓተርን ይዘው ስለሚመጡ አሁንም ፍቅር ግንኙነት ሰላም ሲሆን የሆነ ፕሮብለም ሊመጣ ነው ብለው ያስባሉ። አየህ ኦኬ ምክንያቱም ወይ ሊተወኝ ነው ወይ የሆነ ቺት ሊያደርግብኝ ነው ወይ ሊከዳኝ ነው ወይ ከኔ ሰላም ብቻ መሆን ይችላል ብለው አምኑ ስላላዩት። ተረዳኛለሁ። ኮንስታንትሊ ልክ እንደ ውሃ ፍሰት እፈቀራለሁ ወር ወደዳለሁ ብለው አያስቡ። በጣም ቱ ማች አታችድ ይሆናሉ ሰው ላይ ማለት ነው። ሶ ፍቅር ግንኙነት ውስጥ ያለባቸው ኢምፓክት አሁን ጀነራሊ ነው። ሶ ፍቅር ግንኙነት ውስጥ ያላቸው ኢምፓክት በጣም they read in between lines። ምን ማለት መሰለ በጣም ይሰነጥቃሉ ነገሮችን። ገብቷል አለ ደክሞኛል ማለት ደክመሽኛል ማለት ይሆንባታል። ረተኛል ዊል ዛሬ አልችልም ማለት አልፈልግህም ይመስለዋል። ወንድም ደግሞ ሲሆን አይረዱም። እንቅልፌ መጥቷል ማለት ለተኛ ነው። እንቅልፌ መጥቷል ማለት በቃ ሰለቸሽኝ ነው። ቱ አን ኤክስቴንት ቅድም እንዳልኩት ሁሉም ሰው ሊሰማው ይችላል በሆነ ሐሳብ። ግን አንክሸስ ሲሆንብህ በጣም ሲሪየስሊ ነው እንደዚህ የምታረገው። በቃ ተሰነጥቃለህ ነገርን። ኢቭን ትቀናለህ ኦር ትቀናለች
ከጓደኞቹ ጋር በሚያሳልፈው ታይም፣ ከቤተሰቦቹ ጋር በሚያሳልፈው ታይም ለምን ከኔ የተሻለ እሱ ሊፈልጋል እነሱ ከኔ የተሻሉ ይሆኑበት ይችላሉ። ተረተኛል አይደል? ከኔ የተሻለ ያስደስቱታል። ስለዚህ ከኔ የተሻለ ደስ እንደሚለው ኦር ከኔ የተሻለ ጥሩ እንደሆኑ ሲያውቅ እኔን ሊረሳኝ ይችላል፣ ለኔ ያለው ፍቅር ሊቀንስ ይችላል። በቃ ዲፕ ነው የሚያስቡት ወደ ውስጥ ገብተው። ስለዚህ ሪሌሽንሺፕ ውስጥ ሳፎኬት ሊያደርጉ ይችላሉ በዚህ ምክንያት ማለት ነው። አየህ ሳፎኬት ሊያደርጉ ይችላሉ ማለት ያፍኑ ይችላሉ። ለምን? ኮንስተንትሊ እንደዚህ ስለሚያስቡ፣ በጣም መታው ስለሚፈልጉ፣ ሪአሹረንስ ስለሚፈሩ ሪአሹረንስ ወይም ደግሞ ማረጋገጫ ኮንስተንትሊ ነው የሚፈልጉት። ትወደኛለህ ወይ? 10 ትወጂኛለሽ ወይ ይላል 10። ገባህ አይደለም? አንተ አትተይኝም አይደል? አትከጂኝም አይደል? አትዋሽኝም አይደል? ሌላ ሰው ጋር አትሄጂብኝም አይደል? አትሄድብኝም አይደል? እሱ ባጭሩ ሙሉ ለሙሉ እኔ ብቻዬን ኢነፍ ነኝ ብለው አያስቡ። ገባ? የሰውየው መልካም ውለታና መልካም እንትንነት ተጨማሪ ያስፈልጋሉ ያስባሉ። ዘረተኛል በልመናም ማስተካከል እንደሚቻል ሰምሃው የሆነ ጥረት ባረግ ኤክስትራ ኢፈርት ባረግ ውስጥ እግሩን ባጥበው ጥፍሩን በመወረድለት ይቆያል። ለዛ አነሰሪ ነገር ውስጥ የሚገቡት እሱ ነው። ለምሳሌ አንክሽስ አታችመንት ላይ ያደጉ ሰዎች ቶሎ ሴክሹዋል ነገር ውስጥ የሚገቡት ያን ወንድ እንዳላጣው ነው። እንደ ክሊያንት ምን ጋር ይመጣሉ እንዳላጣው ብዬ ነው አብሬ የተኛሁት አይደል? ግድ ማድረግ ያለባት ይመስላል የምትፈቀረው አካሏን ከሰጠች ብቻ። ረዳኝ አምናበት ሳይሆን ደስተኛ ሆና ሳይሆን ያን ሪሌሽንሺፕ ለማቆየት ስትል ነው የምታረገው። ወንዶችም ይሄን ስትራቴጂ በደንብ ማኒፑሌት የሚያደርጉት። ወንዱም ሲበዘበዝ ይችላል በገንዘብ የማያምንበትን ነገር። ምክንያቱም እንደዚህ ካልሆንኩላት እንደ ወንድ ደፋር ካልሆንኩላት፣ እንደዚህ ካልሆንኩላት ልትተኝ ትችላለች የሚል ፍራቻ፣ ኤክስትራ ኢፈርትና ኤክስትራ ማይል መሄድ ማለት ነው። ማያስፈልግህን ነገር ማታምንበትን ነገር እስከ ማድረግ ድረስ። ለምን ኢሞሽናሊ እንትን ትላለህ። ያን ሰው ማስደሰት፣ ብቻህን መወደድ፣ ፍቅር ያለምንም ክፍያ ፎር ፍሪ የሚገኝ ነገር እንዳልሆነ አታስብ። ተጨማሪ ነገር ማድረግ ያለብህ መቻል ስለ አነሰሪ ነገሮችን ማለት ነው ማድረግ። ሃይማኖት፣ ቤተሰብ ምናምን በጣም በቃ ኤክስትሪምሊ ነገር ውስጥ የሚገቡ ሰዎች ካየ እንደዚህ አታችመንት ያለባቸው ናቸው። ለምን በቃ ምንም ይሁን ምን ያን ሪሌሽንሺፕ የማቆየት እንትን እኔ ነኝ ብለው ያስባሉ። አለበለዚያ ሰው ከተዋቸው እኔ ስለማረባ ነው ብለው ስለሚያስቡ ገባ ያን ሰውዬ አይደለም እኔ ስለማረባ እኔ ተወደኩ ስለሆንኩኝ እኔ የሚወደኝ ስለሌለ ኦር ለኔ ፍቅር ስለማይገባኝ ምናምን ብለው የማሰብ ቻንስ አላቸው። ያን ፔን ስለማይወዱት እንዳልኩ አሁን ረጅም ርቀት ይጓዛሉ። ያ ነገርም ዋጋ ያስከፍላቸዋል። ሪሌሽንሺፕ ውስጥም ይሄ ባህሪ ያላቸው ያ ኮንፍሊክትም ሪጀክሽን ነው ይመስላቸው። ግጭት፣ መጨቃጨቅ ምናምን የመጠላት መነሻው ነው ይመስላቸው እንጂ ሰው በሰው መሃል ተጨቃጭቆ ነገሮችን መፍታት እንደሚችል አያስቡ። በቃ ጭቅጭቅ መጣ ማለት ሊጠላኝ ነው፣ ሊደብረው ነው፣ ሊከዳኝ ነው፣ በቃ ከኔ የተሻለ ሴት ሊያገኝ ነው ኦር ከኔ የተሻለ ወንድ ልታገኝ ነው ብለው ነው የሚያስቡት። ጭቅጭቅን በተቻላቸው መጠን አቮይድ ለማድረግ ይሞክራሉ። በዛው ልክ ደግሞ ኮንስተንትሊ ቴስት ያደርጉሃል። ምን ቴስት ያደርጉሃል? እንደምትወዳት ለማወቅ የሆነ በቃ የብሬክአፕ ነገር ልታነሳ ትችላለች። ቫሊዴሽን ፍለጋ እኮ ስቲል ይወደኛል፣ ስቲል እኔን ማጣት አይፈልግም፣ ስቲል ካለኔ መኖር ይችላል። ፍራቻ ማለት ነው። ሰላም የነበረው ጸጥ ሲል ኖርማል ሲሆን ማኩረፍ፣ መናደድ፣ መበሳጨት፣ ጓ ማለት ምናምን ያንን ባህሪ ወንዱ ተመልሶ የሆነ እንዲጠራት፣ እንዲያናግራት፣ ተረዳኝ አይደለም ያን መፈለግ ኮንስተንትሊ ማለት ነው። አንዳንዴ ከስንት አንዴ ቢመጣው አይደለም እያወራን ነው። በቃ በተደጋጋሚ መፈለግ እንደዚህ አይነት ነገሮችን ይሄም ሪአሹራንስ ከመፈለግ የሚመጣ ነው። ተረዳኝ በቃ ወድዳለሁ ብለው ሙሉ ለሙሉ ማመን ስለሚቸግራቸው ፍቅርም ዘላቂ ነው ቋሚ ነው ብለው ስለማያስቡ እንዳልኩ ለአይምሮአቸው ኤቭሪዴይ አዳዲስ ስቶሪ መንገር አለባቸው። ምክንያቱም ኦቨርቲንከር ናቸው። ገባ? ኦቨርቲንከር ሰው ደግሞ ዛሬ አሳምነው ጨርሰህ ትንሽ ቆይቶ ደግሞ ሌላ ነገር ያነሳ እንዲህ ቢሆንስ ይላል አይደል? ትንሽ ነግረኸው አሳምነኸው ምናምን ብለህ ምናምን ትረስት አድርገህ ተነጋግረህ ስትጨርስ አሁንም እንደዛ ቢሆንስ ይላል። ወረስቱን ያስባል አይምሮአቸው። አናላይዝ ያደርጋል እያንዳንዷን ዳታ። በቃ አሲምፕላስ ቴክስት ብለናል አይደል? በቃ ቴክስት 150 ጊዜ መደወል ካላነሳ ኢማጂን 150 እስኪነጋ እንቅልፍ አጥተው በቃ ይልቅ እዛ ኖርማል በቃ ያ ሰው ያን ያህል ካላነሳ እኮ በቃ አልፈለገም ማለት ነው። ቱ ሰን ኤክስቴንት አይደል? እንደው የምር እንኳን ቢሆን እንዳሰበችው እሷ ቺት እያረገ ቢሆን ኦር ቺት እያረገችብህ ቢሆን ኦር አልፈለገችም ቢሆን ራሱ 150 ጊዜ አይደወልም አይደል? ፌር አይደለም አይደል? ላይክ በጣም ኤክስትሪምሊ እንዴ ያ ሰው ራሱ እኮ ይገምታል ስታስበው።
እንዴት በቃ ዋጥ ማድረግ አይችሉም። በጣም እንትን ናቸው፣ ኢሞሽናቸውን ኤክስፕሬሲቭ ናቸው በጣም። ሶ ሪሌሽንሺፕ ላይ ስፔሻሊ ከመጠን እያለፈ ሲሄድና በጣም እንትን ሲል ያኛውን ሳይድ የመጫን ነገር አለ። ሴቷንም ኦብቪየስሊ አንክሽስ የሆነ ወንድ ልጅ ኮንፊደንስም እንደሌለው ያሳያታል ለሷ። በተለይ ወንድ ልጅ አንክሽስ ሲሆን ሪሌሽንሺፕ ትንሽ አስቸጋሪ እየሆነ ይሄዳል። የምሬ ነው። በሴት ይሻላል ስለ ያው አንጻራዊ ስላወዳደር ነው እንጂ በሁለቱም ባይሆን ጥሩ ነው። ግን በተለይ ወንድ ልጅ አንክሽስ ሲሆን ብዙ ጊዜ ብሬክ አፕ ይፈጠራል። ለምን መሰለ? ሴት ልጅ በባህሪዋ ወንድ ልጅ ኮንፊደንት ሲሆን፣ ሊደር ሲሆን፣ ምክንያታዊ ሲሆን የትኛውም ነው ምልህ የተማረችው ያልተማረችውም ሴት የበሰለችውም ያልበሰለችውም ሴት ፊል ታረጋዋለች። ለምን መሰለ? ግን ወንድ ልጅ ምክንያታዊ ሲሆን ሞር አትራክት የሚያደርገው ስሜታዊነቱ እንዳለ ሆኖ የተመጠነ ሲሆን ማለት ነው። አንክሽስ ሲሆን ግን ሞር ኦፍ ስሜታዊ ሞር ብዙ ጊዜ አብዛኛውን ታይም ያ ስሜታዊ ባህሪ በጣም ሲገለጽ ዊክ እንደሆንክ እያየች ትመጣለች ማለት ነው። ኢሞሽናል ያያረል አቅም እንደሌለ ለምን በቃ ካላነገርሽኝ ብለህ ስታለቅ ስታደር ትወጂኛለሽ እያልክ አስሬ የሆነ ተረተኛ ምንም እምነት የለም። በቃ የሆነ በራስ እምነት የለም። ብቁ አይደለም የሚለውን ኤነርጂ ብቻ ልወደድ ብቻ አልችልም ብለህ የምታስበው ነገር እየተጋባባ ስለሚል ኦብቪየስሊ ያ ነገር አቴንሽኗን ሊያጠፋው ይችላል። ብዙ ጊዜ ሪሌሽንሺፕ ላይ ያላችሁ ወንዶችም የካራክተር ካላችሁ ኦብቪየስሊ ጥሩዋንም ሴት ሊያሸሽ ይችላል። ምክንያቱም አፍተር ኦል ሰዎች ነን አይደለም? ምንም ያክል ሪሌሽንሺፕ ነገር መንፈሳዊ ቢሆንም ስጋዊ ማንነታችን ደግሞ ይረብሸናል። ምክንያቱም በቃ ወንድ ልጅ ኢሞሽኑ ዋጥ ሲያደርግ ጠንከር ሲል ግን ያው ይሙት አላልኩም፣ ለፈጣሪ ይለቀሳል። ጭንቀታችን የምናዋራቸው ቦታ ሰዓትና ብዙ ነገሮች ሎኬሽኖች አሉ። ለወንድ ልጅ አንክሽስ አታችመንት ሲሆን ሪሌሽንሺፕ በደንብ ሴትም ልጅ አንክሽስ ስትሆን ከመጠን በላይ እንትንትልና የወንድ ልጅ ፍሪደም ታሳጣለች። ወንድ ልጅ ደግሞ ማጣት የማይፈልገው ነገር ፍሪደምና መታመን ነው። ተረዳኝ? ነፃነት፣ መታመን በቃ ላል ትረስት መደረግ ይፈልጋል። ባይዘው ወንድ ልጅ ኦፍ ኮርስ ትረስት እናረጋችሁ እንደዚህ ታረጋችሁ፣ ግን እያወራን ነው ፒውር ነገር ነው። መታመን ይፈልጋል የትኛውም ወንድ። በቃ ይሄ እንደ ሊደር መታመን ብቻ ሳይሆን መተማመን እሱ ላይ he wouldn't do it አይደለም he'll fix it ያረጋል። አንክሽስ ሲሆኑ ለካልት ወዲያው ቴክስት ካልመለሰ በቃ ሌላ ቦታ ሄዶ ነው በዚህ ወጥቶ ተገልብጦ ነው ጠልቶኝ ነው ምናምን ቢዚ ነኝ ካለ በቃ ይሁን ለኔ ያለው ፍቅር ቀንሷል። እኔም ጋር እንደ ክላይንት ስለሚመጡ ነው ቢዚ ነኝ should be the normal word አይደል? አዊ ስራ ቢዚ ነኝ። ለአንክሽስ አታችመንት ትርጉሙ ግን በእኔ በቂ አይደለም ነው። ከኔ በቃ አይፈልገኝም፣ መሸሻ መንገድ እየፈለገ ነው፣ ከኔ መራቂያ መንገድ እየፈለገ ነው። ያችን አቴንሽን ከመፈለግ ነው። ሶ ቤዚካሊ ይሄ ነው። ሶ ከአንክሽስ አታችመንት እንዴት እንወጣለን? እውነት ለመናገር የአንክሽስ አታችመንት ቤኔፊት ቅድም እንዳልኳችሁ ነው። በደንብ ኢሞሽናሊ በደንብ ስማርት እንድትሆኑ ያደርጋል። አናላይዝ ስለምታደርጉ ያንናን ነገር ኤነርጂው ሲቀየር እንኳን ፊል ያደርጋሉ። አንክሽስ ሴቶች ካየው ወንድ ላይ ትንሽ ነገር ሲደብር ምን ሆነሃል ዛሬ ይላሉ። ምክንያቱም እንዳልኩ ሳይፈልጉ ሃይፐር ቪጂለንት ናቸው። ሃይፐር ቪጂለንት ማለት በቃ እያንዳንዱ ዳታ ያለው በቃ ሊተወይ ነው ሊሄድ ነው መሄጃው ደረሰ ወይ ምን ልክ ህጻን ልጅ አባቷ ሊሄድ እንደሆነ እንደምታየው ታውቃለች። ባይዘው በጣም ነው የሚያውቁት ህጻናቶች ልትሄድ ስትል ሃይፐር ቪጂለንት ናቸው። ያሉ ሻንጣህን ነው የምትነካው፣ መጀመሪያ ጫማህን ነው የምታስረው። ትሪገሮቹን እንደሚያዩት ትልቅም ሰው ሆና የሆነ ነገር ሲያሳይ ሲደብረው ፊቱ ላይ የሆነ ነገር ሲኖር ትከሻው ምኑ አይታ የሆነ ነገር ወንዱም እንደዛው የሆነ ነገር አቀንሶብኛል የሆነ ነገር አቴንሽን ነው ይላል ፊል ስለሚያደርገው ማለት ነው። በዛ ምክንያት ለጥሩ ከተጠቀሙት በደንብ አጋራቸውን ኢሞሽን ተረተው እንዲያግዟቸው ሰፖርት እንዲያደርጓቸው እንደስታ እንዲያደርጓቸው ስለሚያግዝ ማለት ነው። ሶ አንክሽስ አታችመንት ወደ ሴኪዩር ከመጣ ቤስት ነው ኦሬዲ። እንዴት ልበልህ፣ አንዳንዴ አንድ ሰው አለ ሃከር ነበረ የዓለም ላይ ያሉ ትልልቅ የባንክ ሴኩሪቲ ሲስተሞችን ሃክ ያደረገ ሞራን ሰርፍ ይባላል። ፕሮፌሰር ሞራን ሰርፍ ይባላል። ኒውሮ ሳይንቲስት ነውና መጀመሪያ ሃከር ነበረ። ግን ያ ሃከር የተለያዩ ባንኮችን ምናምን ትልልቅ ሲስተሞችን ኮምፒውተር በዲጂታሊ ሃክ ያደረገባቸዋል። አንዳንዴ ወክ ራሱ አርጎ ሃክ አርጎባቸዋል ካሜራቸውን ምናምን። ለምንድነው የሚያደርገው ሲባል ተከፍሎት ነው ሃክ የሚያደርገው ዘን ሶዛት ያ ካምፓኒ ደካማ ጎኑን እንዲያውቀው ማለት ነው። ገባ? እሱ ሃክ አረጋው። ኦኬ እነ ሲስተማቸውን ዝጉት፣ በዚህ መንገድ ልክ ልትደረጉ ስለሰው ሞር ሴኩሪቲያቸውን ያጠናክራሉ ማለት ነው። ከዛ አሁን ኒውሮ ሳይንቲስት ሆነና ሲናገር ላይክ ሃክ ማድረግ ማለት ሰው እንዴት እንደሚያስብ አውቀህ እንደሱ አክት ማድረግ ማለት ነው አይደል? ለምሳሌ ሌባ ከሆንክ አትሆንም፣ ጥሩም አይደለም። ግን ሌባ ከሆንክ ሰው የት ሊያስቀምጥ ይችላል ብሩን ነው ብለህ የምታስበው ቤቱ ሲገባ ሁሉንም አትፈትሽም እንኳን ብልጥ ሌባ
አላ ኦብቪየስሊ የትኛውን ሩም መፈተሽ እንዳለበት ያውቃል። እንደምታስበው አስበው አይደል አታክ የሚያደርግ እንደዛው ይሄም ሰውዬ ሀክ ሲያደርግ ሰዎች እንዴት ሊያስቡ ይችላሉ፣ ንብረታቸው እንዴት ለመጠበቅ ይሞክራሉ፣ እንዴት አይነት ካሜራ ሲስተም ይጠቀማሉ፣ እንዴት አይነት እንዳይገባ ያንን ስለሚረዳ ገባ ኒውሮ ሳይንስ ላይ ሲመጣ ሰዎች እንዴት ያስባል በጣም ቀሎታል ሳይንሱ። ልክ እንደዛው አንክሽስ አታችመንት ማለት ለራሳቸው ለሮንግ ሪዝንም ቢሆን በደንብ ኦብዘርቭ ስለሚያደርጉ ወደ ሴኪዩሪ ሲመጡ ኦልሬዲ ግን ይረዳሉ ሰው ማለት ነው። ተረዳኛ ሳቢ ኦልሬዲ ያውቃሉ ስለ ሰው ከዛ ያንን ካራክተራቸውን በደንብ መጠቀም ስለሚችሉ ነው። ሶ ኦብቪየስሊ ከዚህ ነገር መውጣት የመጀመሪያው ስቴፕ አዌርነስ መኖር ነው። ሪፍሌክት ማድረግ ራስን ማየት የምር አንክሽስ ነኝ ወይ፣ ሰው ጫና አለ ወይ፣ እኝኝላለሁ ወይ፣ በጣም ክሊንጊ ነኝ ወይ፣ በጣም አነሰሰርሊ ነው ሪያክት ማድረገው ወይ፣ ቶሎ ለምዶ ክፉ ማሰው በደንብ ራስን ማየት ያስፈልጋል። ብዙ ችግራችን ከማንም በላይ የሰዎችን ፕሮብለም ኦብዘርቭ ስናደርግ ጎበዝ ነን፣ የራሳችንን ግን ጎበዝ አይደለን። ከባዱን ፓርት እሱ ነው። ሶ የመጀመሪያው አዌርነስ ነው። አማይ አንክሽስ አታችመንት አለብኝ ወይ፣ እነዚህ አሁን ያልናቸው ባህሪዎች የሚታዩብኝ ነው ወይ፣ ፍቅረኛዬም ላይ ያ ነገር ተጽዕኖ አምጥቷል ወይ፣ በደንብ አዌር መሆን አለብን። ምክንያቱም የመጀመሪያው ስቴፕ የትኛውንም ከራስ ጋር የተያዘ ችግርን ለመቅረፍ አዌርነስ ነው። ካላወቀው መቼም አትቀይረው፣ ካልተረዳው ካልገባውና ፊል ካላረከው። ሶ አክቹሊ መች ነው እንደዚህ አይነት ስሜት የሚሰማኝ አንግዛይቲ የሚነሳው መች ነው፣ በጣም ስትረስ ዳውት መሆኑ ለምንድን ነው፣ በቃም ቴክስት ካልተመለሰ ለምንድን ነው፣ በደንብ ኦብዘርቭ ማድረግ አለብኝ ያን ካራክተር ያንን ባህሪ መጀመሪያ። ሁለተኛው ደግሞ የኔ ወርዝ ወይም የኔ ማንነት በሰዎች መወደድ ውስጥ አለመሆኑን ማወቅ አለብን። ሰዎች በወደዱ ልክ አይደለም የራሳችን ማንነት አይደል፣ ዓለም ሊጠላህ ይችላል። ሶ ያንተ ማንነት ማለት ሰዎች በሚወዱህ አይደለም ወይም በተመለሰለ ቴክስት አይለካም። ፍቅረኛሽም በሚመልሰው ቴክስት አይደለም መውደድ ነው የሚለካው። አንዳንዴ አንክሽስ አታችመንት ሲሆኑ በትንሽ ነገር ነው ፍቅርን የሚለኩት። ገብቷል አይደል? ቀይ አበባ ይዞልኝ ሳልመጣ እንደዚህ ይሄ ሲሊ በሆነ ነገር መለካት አለ አይደለም? እንደዛ አይደለም ትክክለኛ የሰው እንትን የሚለካው። እስከ መስዋዕትነት ሰው ሊወድ ይችላል እኮ፣ ግን አበባ ምናምን ይሄ ቴክስት ምናምን ለጎበዝ ላይሆን ይችላል። ስለዚህ በአጭሩ ቤስቱ አንሰር ከሰዎች ቴክስት ወይም ደግሞ አቴንሽን አንጻር አይደለም የራስን ማንነት መገመት። እንደዚህ ካልሆነ እና ባላንስ ካላረከው በነገራችን ላይ አንክሽስ አታችመንት በዛው ልክ ደግሞ ጠላቴ ይሆናል ህይወት። ለምን ካልከኝ ስራ አትሰራም። ለምን ኦቨርቲንክ ታረጋለህ? ሰው እንደዚህ ነው የሚጠላኝ፣ ለዚህ ነው ማይሰጠኝ ስራውን፣ ለዚህ በቃ ዝም ብለህ ታወሳስባለህ ነገሩን። ገባህ አይደል? ሴልስ ለምሳሌ ሪጀክሽንን ሃንድል ማድረግ መቻል አለበት አይደል? ኖ መባልን ኖ አያስፈልግም፣ ወደዛ ጣለው ያንተን ፕሮዳክት በዚህ ዋጋ በነፃ አልገዛም ትባል ትችላለህ። ያን ሃንድል ማድረግ አለብህ አይደል? ባላንስ ካልተደረገ ዋጋ ያስከፍላል ያልኩት እንደዛ ነው። ስለዚህ ክላይንትን እንደዛ ብለህ እንደምትለው ለምሳሌ አንድ ሰው አልገዛ ማለት በቃ ያ ነገር ኢንተረስት የለው ነው፣ ፐርሰናል አይደለም። ሪጀክት አደረገኝ ማለት እኔ ስለማስጠላ ወርኪሩቤል መጥፎ ሰው ስለሆነ አይደለም። ሪጀክት ያደረገኝ ያ ሰው ያን ፕሮዳክት ስለማይፈልገው ነው። ልክ እንደዛው ያልተመለሰው ቴክስቴ ቢዚ ስለሆነ ነው። ገባህ አይደል? አቴንሽን ያልሰጠኝ እንደዚህ ነው። የደበረው ስራ ደክሞት ይሆናል፣ በጊዜ የተኛው አቅቶት። ሶ ቤዚክሊ ለራስህ መንገር ያሉብህን ነገሮች መንገር ነው። ሶስተኛው ደግሞ ቴክ ዲፕ ብሬዝ ውሰዱ። በቃ ላይክ ባዘዌይ ይሄ ነገር ላይክ ሳይንቲፊካሊ ኦር ሜዲካሊ በደንብ ነው የሚታዘዘው ከአንዛይቲ ከስትረስ ሪሊፍ ለማግኘት። ብዙ ግን አይጠቀሙም። ሲሊ ይመስላል፣ ያስቀዋል። ኢት ወርክስ። ሳይንሱ ምን መሰለ ቢሃይንድ ዳት ሰው ትንፋሹ ላይ ፎከስ ሲያደርግ ከስሜታዊ አእምሮ ክፍሉ ወደ ንቁ አእምሮ ክፍል መሻገር ይችላል። ንቁ አእምሮ ክፍል ደግሞ ምክንያታዊ ስለሆነ ሰፊ ቻንስ አለ ከኢሞሽን ወጥተ ምክንያታዊ ውሳኔ የመወሰን። ሶ እንደዚህ አይነት ስሜት ሲሰማችሁ ቴክ ዲፕ ብሬዝ 5 ሰከንድ እየቆጠራችሁ አስገቡ ማለት ነው። ላይክ 1 2 3 እያልክ ሳይሆን በሆድ ላይክ ይሄን ላይክ 15 ጊዜ ምናምን it looks simple ግን it works። ትንፋሽ ላይ ፎከስ ባረክ ቁጥር እየረሳው ትመጣለህ። ያን ስሜት እየወጣ ይሄዳል። ታይም መውሰድ ማለት ምክንያቱም ስሜታዊ ሆነ እንዲ ሊያደርግ ይችላል። ሊትራሊ አእምሮ ኢሞሽን ላይ ኢንጌጅ ስለሚያደርግ ዲስኢንጌጅ ማድረግ ማላቀቅ ማለት ነው። this is not a medical advice by the way simple practices ናቸው እነዚህ። ማንም ሰው ሊሞክራቸው የሚችልና ሃርምለስ የሆኑ ናቸው። ገብቷችኋል አይደል? ዲፕ የሆነ ሜዲካል አድቫይስ እየሰጠው አይደለም። በጣም ቀላል ነው። ግራውንዲንግ ቴክኒክ አለ። ለምሳሌ 5 የምታየውን ነገር 4 የምትዳስሰውን 3 የምታሸተውን 2 መቅመስ የምትችለውን ነገሮች ማሰብ ወዲያው ኢሞሽናል ስትሆን። ለምሳሌ እኔ እዚህ ጋር 5 ማየት የምችለውን ባስብ ናቲና ያለው ካሜራ ያለው ቲቪ ያለው ሶፋ ያለው
ይህን እያልኩ ለራሴ ስጠራ ወድጄ ሳይሆን ተገድጄ ስሜታዊ አእምሮ ክፍል ለቆ ወደ ንቁ አእምሮ ክፍል መምጣት አለበት። ለምን ማሰብ የሚባል ነገር አለ። ለማስተዋል ግዴታ ስሜታዊ ክፍል ታላቅቀዋለህ። ከአውቶ ፓይለት ትወጣና ወደ ማኑዋል ትገባለህ ማለት ነው። በዛ መሃል ረሳኸው ማለት ያን ጭንቀት። ሶ ቤዚካሊ ይህን መጠቀም ያስፈልጋል። ከዛ ውጭ ደግሞ አዲስ ሀቢት ሪዋየር ማድረግ ያስፈልጋል። አዲስ ሀቢት ማለት እንዳልኳችሁ አታችመንታችንን ሞሮፍ ከሰዎች ጋር ሳይሆን ከፈጣሪ ጋር ለማድረግ መሞከር። ሰው በፈጣሪ የሚተማመን ለምሳሌ ሃይማኖታዊ ነገር ፐርፌክት የሚሆነው ለዚህ ምክንያት ነው። በቃ ሰው ፈጣሪው ላይ ሲተማመን አንግሽ አታችመንቱ እየቀነሰ ይመጣል። ለምን? እምነቱ ፈጣሪ ላይ ነው። ሰው ከዳኝ አልከዳኝ አይደለም፣ ሰው ወደደኝ አልወደደኝ አይደለም። በቃ ሰው የሚወደኝ ማይወደኝም ሰው የራሱ ነው። አንተ እምነት ፈጣሪ ላይ ከሆነ ሌሎች ነገሮች ላይ ሙጭጭ አትልም። እግዚአብሔር ራሱ በነገራችሁ መንገድ ፊክስ ያደርግልሃል። አየህ አይደለም? ስለዚህ አዲስ ሀቢት አዲስ ልማድን ታግሎ ለመገንባት መሞከር። እንደዚህ ነገር ደውል ሲል ታግሎ ለማቆም መሞከር፣ ፖዚቲቭ ለማሰብ መሞከር። ሶ እነዚህ ነገሮች ፕራክቲስ በማድረግ ዴፊኒትሊ ለውጥ ይመጣል። ሆፕ ሄልፕስ ብዬ አስባለሁ። ጄኑዊንሊ ይሄ ቪዲዮ ሄልፕ ካረጋችሁ፣ ምክንያቱም በድጋሚ እየሰራሁት ነው። አራቱንም አታችመንት ከዚህ በፊት ሰርቻቸዋለሁ። ተደጋጋሚ ጥያቄ ተጠይቁኝ ስለሆነ ሁላችሁንም በስልክ ማግኘት ስለማልችል የሁላችሁም ቴክስት መመለስ ስለማልችል ምናልባት ይሄን ቪዲዮ የሚያየው ሰው መልስ ያገኛል ማለት ነው። ስለዚህ ይሄ ቪዲዮ ከጠቀማችሁ በእርግጥም ሁለተኛውን አቮይደንት አታችመንት፣ ከዛ ዲስኦርጋናይዝ፣ ከዛ ሴኪዩር አታችመንት ሁሉንም ላይ እንደዚህ ዲቴል ቪዲዮ እንሰራበታለን። በሌላ ቪዲዮም እስከምንገናኝ መልካም ጊዜ ሆነላችሁ።